ሄሎ አቤት። ጤና ይስጥልኝ ጸድዬ። አቤት። ደህና እንዴት ነሽ የኔ እናት? ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን። ማውራት ትችያለሽ የኔ እናት? ላወራሽ ፈልጌ ነበር። እኔ ቅዱስ እባላለሁ እና ሙዚቃ በጣም ነው የምወደው። ለሙዚቃ በጣም ትልቅ አክብሮት አለኝ፣ ፍቅር አለኝ። አንቺ ደግሞ ፕሮዲዩስ ብታረጊኝ የኔ እናት እና ምንድነው ማረጋው? ፕሮዲዩስ ብታረጊኝ ደስ ይለኛል እናቴ። ግጥም ዜማ አለኝ ኦሬዲ ጨርሻለሁ። እሱም ዘፍነህ ታውቃለህ? እቤት ምናምን ዘፍን ለሚስቴ ዘፍንላታለሁ ለጎረቤት። ለሚስት እየዘፈንክ ነው? አረ በቅርቡ እኮ ልጀምር ነው ጸድዬ። አንድ ሚስቴን አውሪያት እባክሽ፣ አብረን ነን። ሄሎ አቤት። ጸድዬ እንዴት ነሽ? ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁሉ ሰላም ደህና አለን። ሙዚቃ በጣም በቃ ፍቅር አለውና ሰሞኑን በቃ ቤተሰብ እያስጨነቀ ነውና ስልክሽን በጣም አፈላልጎን ያገኘው። ታዲያ ዘፍኖ የማያውቅ ሰውማ ዝም ብሎ ተነስቶ እኮ ፕሮዲስ ሊደረግ አይችልም። ቸብ ቸብ ነው በጣም ነው ቤት ውስጥ የሚዘፍንልኝና እና በሱ የተነሳ በቃ ጎረቤት እኔም ወደድኩት ሲዘፍን። በእውነት አይደለም ጸድዬ፣ በእውነት አውሬው አንዴ። ሄሎ ጸድዬ የኔ እናት፣ ቸብ ቸብ ልበልልሽ የእንትናን የመልካሙ ተበጀን አንዴ ስሚኝ እናቴ። ጸድዬ ቸብ ቸብ አርጉላት ይታይ እስክስታዋ። ጸድዬ ሄሎ ጸድዬ አውሬው የኔ እናት በጣም ማለት ትንሽ ራሴን አጠፋለሁ። በእውነት በቃ እያስቸገረን ነው እናት። ራሴን አጠፋለሁ ያለ በአካል አግኝቼ ባወራሽ ደስ ይለኛል። ትልቅ ሰው ነው እሱማ፣ ግን ያው ታውቂያለሽ ለጥበብ ያለው ፍቅር ከፍተኛ ነው። የሱ ነው እናት። ጸድዬ ደውይልኝ የኔ እናት ዘፍንልሽ። እሺ እናቴ፣ የፍቅርንም ዘፍናለሁ። ኧረ እኔ ዘፍንላታለሁ። ቆንጆ ፍራንክ ትልቅ ሰው አይደለ አለች።